የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን ከወደኩበት ብነሳም ባንተ ብርታት ነው ወረሰም በፍጹም ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንተ የለኝም የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ሰላም ነው እንዴት ነህ? ሁሌ ግን እኮ አረፈድክ። ረበሽኩኝ ነበር። አይ ተቀድመሃል። ኮተቱን ተቀበልን አስቀምጭ። አይ እንኳን ተወለድሽ ማለት ነው። አመሰግናለሁ በጣም ቴንክ ዩ። ትናንትና መምጣት አልቻልኩኝም እና እንኳን ተወለድሽ። አመሰግናለሁ ቴንክ ዩ። ሰው ይኖራል ብዬ አልጠበቅኩም ነበር። አሁን ማለት ብትደውልልኝ ጥሩ ነበረ። ከዚህ በፊት ተደውለን ነው የምንገናኘው ስላልከኝ ስጦታውን ልትቀበይ ትችያለሽ። ሰላም የተከበራችሁ የኔ ወዳጆች የሩታ ወዳጆች ፋሚሊዎቿ እንዳለ ዛሬ መጥቻለሁ። ያው እንደምታውቁት የሩታ በርዝዴይ ነው ዛሬ ማለት ትላንትና አልፏልና እዛው ሰፈር ውስጥ ነው ያለሁት። ወደሷ ሊሄድ ነው ዛሬ። በጣም የምወዳት የማከብራት እምሳሳላት ሙሉ ነገሬን ሰጥቼ ጊዜን ሰጥቼ ብዙ መስዋዕት እየከፈልኩላት ላለችው ለልዕልቷ ሩታ ቤቷ መጥቻለሁ። ስጦታ ይዤላታለሁ። ሃፒ በርዝዴይ ልላት ነው እና ትላንትና አይቻለሁኝ በጣም ደስተኛውና ደስታዋ ተመልሶ ምናምን አይቻለሁኝ እና ይሄ ለሷ እንደ አዲስ እንደመወለድ ነውና ደስታዋን አይቼ በተለያዩ ስራ ምክንያት ቢዚ ሆኜ ላልገኝ እችላለሁ ለልደቷ። ዛሬ ግን ስጦታ ይዤላት መጥቻለሁ። ሰፈር ነው ያለነው። ቤቷ ደውዬላታለሁ። ብቻዋን እንደሆነች ነግራኛለች። በነገራችን ላይ ቤተሰቦች እንዳይደብራችሁ ተደዋውለናል። ሃፒ በርዝዴይ ብያታለሁ። በስልክ ረጅም ሰዓት አውርተን ነበር። ጭራሽ ሃይም ተባብለናል። ተገናኝተን ነበርና ቤተሰቦች ቆንጆ አበባ ይዤላት መጥቻለሁ። ደስተኛ ትሆናለች ብዬ አስባለሁኝ። ሌላም ስጦታ ይዤላት ቆንጆ ስጦታ ሰርፕራይዝ እናደርጋታለን ገብተን ቆንጆ ስጦታ ይዤላት መጥቻለሁ። ቤተሰቦቼ የሩታ ወዳጆች እንኳን ለሩታ ልደት አደረሳችሁ ብዬ ለማለት እወዳለሁ እና ቤተሰቦቼ ጠፍቻለሁ አውቃለሁ። ሰሞኑ ብዙ ነገር ነበረ፣ ብዙ ጣውረድ ነበረ። የሆነ ነገር በቃ የሆኑ ድርዮች ያስቸገሩኝ ምናምን ነበርና በቃ ብቻ ግን እንደዚህ አይነት መስዋዕት የተከፈለለት ፍቅር የሆነ ቆንጆ ይሆናል ብዬ አስባለሁ። ገብቷችኋል አይደል? ማለት ይጣፍጣል፣ ጽኑ ፍቅር ይባላል እና ከዚህ በላይም ለሷ ለመክፈል ዝግጁ ነኝ። ብዙ ማስፈራሪያዎች እየደረሱኝ ነው፣ ዛቻ አለ ምናምን። እኔ ግን በዚህ ምበገር አይነት ሰው አይደለሁም እና ዛሬ ቆንጆ ስጦታ ይዤላት መጥቻለሁ። ቀለል ያለ ስጦታ። ይሄ ለሷ ያንስባታል፣ እሷ ከዚህም በላይ ይገባታል። ከዚህም በላይ አስቤላታለሁ። ወርቅ ይዤላት መጥቻለሁ ዛሬ። ከእናንተ አይደበቅም ፋሚሊዎቼ፣ ያው ደስ እንደሚላችሁ ተስፋ አደርጋለሁ። ወደ $1000 አካባቢ $1200 $1300 ዶላር አካባቢ ነው ይዤላት የመጣሁት። በኢትዮጵያ ኦልሞስት ወደ 150,000 200,000 አካባቢ ይመስለኛል። ያን ያህል እውቀቱ የለኝም እና ደስተኛ ትሆናለች ሩታዬ። ለሷ ይሄ ትንሽ ነው፣ ብዙ ነገር አስቤላታለሁ ብያቸዋለሁና አሁን ቤቷ አካባቢ ነን። እስቲ የሷንም ደስታ እናያለን። ሄደን አብራችሁን ትሆናላችሁ። ኑ ከኔ ጋር ፋሚሊዎች ደርሰናል። እየገባ ነው።
ሩቲ እንዴት ነህ? የጠፋ ሰው ምን ነው እንደዚህ? የኔ ቆንጆ እንዴት ነሽ? አለሁልህ። ኮንግራ የኔ ቆንጆ ኮንግራ ነው። ሃፒ በርዝዴይ ሃፒ በርዝዴይ። እንኳን ደስ አለሽ። ይቆይ አንቺ ደስታ ነው። አይዋ ግባ። ሰላም ትይገባሽ። ትላንትና እኔ ፍሬሽ ነገር ነው እመጣለሁ ብዬ ነው። አዎ ልክ ነህ። ሳይመቸኝ ቀርቶ ነው። ለኔ ምን አልኩኝ? ለምደው እንዴ ለምን ትቆጣው? ይቅርታ ብያለሁ። እንግዲህ ትናንትና መገኘት ባለመቻሌ ያው ነግሬሻለሁ፣ ደውዬ አውርቼሻለሁ። በደንብ ስላወራኸኝ ኖርማል ነው። አይደብርሽም ብዬ አስባለሁ። አይደብረኝም። ቁጭ በልና ምሳ ልበላ ነበረ። የምርሽን ነው? አወራን ልጫወት። ከዛ ቆንጆ ሰዓት ነው የደረስኩት። ሲበሉ አድርሰኝ ሲጣሉ ሩቲ አምሮብሻል በጣም እውነት ማርያም። በቀኝ ብትሆን እንደ ሀሳብ ያ በኢትዮጵያ አለልኝ። ግን አሁን ፌር ነው እንደዚህ ተራርቀን የእናንተ እንኳን መራረቅ የለብንም አይመስልም? ይመስለኛል። እንዴት ነህ? እንዴት ነሽ? ደህና ነህ? አለሁ ፈጣሪ ይመስገን። ስራ እንዴት ነበር? ስራ ቆንጆ ነው። እንዴት ነበር መሰለህ? ልደት ቆንጆ ነበረ። አይቼዋለሁ። በጣም ደስተኛ ሆነሽ ምናምን እየሳቅሽ እየጨፈርሽ ምናምን ነበር። ደስ የሚል ታይም አሳለፍኩኝ ከጓደኞቼ ጋር። ሳቅሽን በማየቴ በጣም ነው ደስ ያለኝ። አመሰግናለሁ። እንግዲህ ከሳቄ መመለስ ወይም ደግሞ እንዲመለስ ካደረጉ ሰዎች መካከል አንዱ አንተ ነው። አመሰግናለሁ። እና እንዴት ነበር ልደት? ደስ ይል ነበረ። ቆንጆ ቆይታ አሳለፍኩኝ ከጓደኞቼ ጋር ምናምን። እንዴት ነው መሰለህ ብቻ ደስ የሚል ጊዜ እየተቀላለድን ምናምን በጣም እየተዝናናችሁ ነበር። ብዙ ሰው ነበረ ምናምን እኔ እያደረግን ነበር። ምርጥ ጓደኞቼ ተገኝተው ነበር። የሚገርምህ ብዙ ጊዜ ቆይቼ ደግሞ ያገኘኋት አንድ ምርጥ እይታለች። ሜሪ ትባላለች። ነገር ጋለዋ ከዚህ በፊት እሷንም አገኘኋት። ማለት በስልክ ነበር እያወሯት የነበረው። ብቻ ረጅም ሰዓት ቆየን እዚህ ከቪዲዮ በኋላ ማለት ነው። አዎ አይቻለሁ። በጣም የቀወጡት ምናምን ነበርና ሜሪ የምትባለው ማለት ወፈራ ልጅ የሆነች ልጅም አይቻለሁ። ጽጌ ምርጥ ጓደኛዬ። ብቻ ደስ ይል ነበር። ያው ኬክ ይዤልሽ አልመጣሁት። ያው ትናንትና ተቆርሷል። ኬክማ ወይኔ ስንት የቆረስኩ መሰለህ? በላሽ አይደል? አዎ በስመ አብ ሶስቴ ምናምን። ምንም አይደለም። ከኬክ ይልቅ ቸኮሌት እወዳለሁ። ኦኬ ይዤ መምጣት ነበር። በፊት ጠላ ነበረ እርጉስ ነው። አሁን ደግሞ ተመለሰ ወደ ድሮ ታይ። አሁን ሁሉ ነገር እሺ እየተመለሰ ያ ኦፍ ኮርስ። እና እንዴት ነህ? እንዴት ነሽ ታዲያ? ሁሉ ፈጣሪ ይመስገን። ሰሞኑን አው በርግጥ እኔም እንትን ነበርኩ ብዬ ነበርኩኝ ፎቶ ምናምን ለመነሳት ሽሩ አያልኩኝ ነበር። በሰላም ነው? በሰላም ነው። ከላይ እና ዛሬ ቆንጆ ስጦታ ይዤልሽ መጥቻለሁ። ከአንተ በርግጥ ጥሩ ነገር ነው፣ ግን አንተ ራስህ መምጣት እኮ እኔ አንድ ስጦታ እሱ ሆኖ ሳለ ሩትዬ ለአንቺ ብዙ ነገር ይገባሻል። በጣም መልካም ሴት ነሽ። በጣም ታጋሽ፣ የዋህ ምን ልበልሽ? ስለ አንቺ መቼም አውርቼ አልጨርስም ተናግሬ አልጨርስም። እና ሩትዬ ከዚህም በላይ ይገባሻል። ብዙ ነገር አስብልሻለሁ። ይሄ መጀመሪያ ነው። ቀለል አድርጌ ላድርገው። ቴንክ ዩ አመሰግናለሁ በጣም። እና ልስጥሽ እንዴ? አይ አትስጠኝ። ምን ሰው ይታለላል እንዴ? እኔ ያልኩትኝ አውርተን ተጫውተን ስንጨርስ ነው። መጀመሪያ የወደዳችንን አትብላ ይባላል እንዴ? አትብላ አላልኩም። እኔ ማንንም አትብሎ አልልም። ግን ደግሞ የወደዳችንን አውርተን አለ አይደል ከተገናኘን ስለቆየን
በስልክ ብቻ ስለሆነ ብዬ ነው። በጣም አምሮብሻል ነው ወይስ ምግቡ ይቅደም? እንደው ወንዶች እንደው ስትባሉ ይጎዳችሁ ነገር አንተ ብቻ አይደለም ሁሉም ነው ወንዶች አንቺ ታውቂያለሽ ምግብ ላይ ጥሩ ናቸው። ለዛ ነው ከባድ ነው። ሰሞኑን በጣም ያስጠላ ሳምንት ነበር ያሳለፍኩት። ፈጣሪ ይመስገንና ያው ሰዎችን ልኬ ምናምን ስልኬን አስመልሻለሁ። ሁሉ ነገር ተመልሷል። ምን አይነት ሀገር ውስጥ እንደመጣሁ አላውቅም፣ ግን ለአንቺ ምን የሚገባሽ አይደብርም ማለት ሀገሩ ምርጥ ነው። እውነት ለመናገር ሀገሩ አንደኛ ሰዎቹ አንዳንድ ሰዎች ናቸው እንጂ ሀገሩ እንኳን ቤት ነው። የተወለድኩበትን ማለት ይችላል ያደግኩበት እነዛን ሰዎች ካልሆነ እኛ እኮ ችላ እያልናቸው ነው እንጂ እናስገርፋቸው እንዴ ምን ላድርጋቸው? ሁለተኛ ጠገብ ግርፍ አድርጎ እኮ ነው እንዴ ይቅርታ ማስተላለፍ ስልሽ ያው ያፈቀረ ሰው ታውቂያለሽ፣ እብድ ነው፣ ምንም ሊያደርግ ይችላል። እንደዛ ነው ለአንቺ ብዬ ሁሉም ነገር ትችዋለሁ። የሆነ ነገር እስካስታከ ድረስ ነው ትላለህ። ከባድ ነው ብቻ። አዎ ማለት እኔ ሰሞኑን ማለት እንትን አልነበርኩኝ፣ ቢዚ ስላነበርኩ ነው እንጂ እንደዚህም አይሳፈጡም ነበር። አንተም ደግሞ ዝም ትላለህ ብዙ ጊዜ። ዝም አትበል እሺ። እንደዚህ አይነት ሰው ዝም ሲባል ይበሰበታል፣ የፈራክ ምናምን ነው የሚመስለው። በእርግጥ ወንድ ልጅ ደግሞ ሳይለንስ ምናምን ነው እንጂ ትቻቸው እኮ ነው በሩቲ እንትን አይሉም ስልሽ አንድ ቀን የቆረጥኩ ባንቺ የመጡብኝ ቀን ልካችሁ ማስገባችሁ ታያችሁ እስካሁን አልደረሱም። ማን ይላል ስልሽ አይምሯቸው ይውቀሳቸው ዝም ያልኩት ያው እንግዲህ አንዳንዴ ይሄንን እንደዚህ አይነት ነገር በነገር ላይ አእምሮ ይውቀሰው ምናምን የምትለው ለሚረዳና ይሄ ለትልቅ ሰው ለሚገባው አንደርስታንድ ለሚያደርግ ሰው ነው። እነዚህ ደግሞ እንደዚህ አይነት ነገር አልታደሉም። ታረቋቸው ካልተሰጠ ከላይ ችግር ነው። እና ኬክ በልተህ ጨረሽ አለቀ። ችግር የለም። ነገሩ ከዛ ጀምሮ ሁሉ ይቀርባል ብዬ ማሰብ ይሄን ያለው ኬክ እኔ 3 ነው የቆረስኩት። እውነት ለመናገር የምርሽ ነው። ለልደቴ ጊዜ ፎቶ ስነሳ 1 2 እዚህ ጓደኞቼ ሰርፕራይዝ አደረጉኝ። ከዛ ደግሞ ሰዎች ምናምን ሰርፕራይዝ አደረጉኝ ማለት ነው። ሶስተኛው ነው ቪዲዮ የሌለው እንጂ ሁለቱ ቪዲዮ አላቸው አይደለ? ፎቶ እና ቪዲዮ ምናምን አለው። አይ አሪፍ ሜሞሪ አስቀምጠሽ። ደስ የሚል ታይም ነበረኝ። እና ለምን አናወራም? መጀመሪያ መሳደብላ ከዛ እንወጣለን አይደለ? አሁን ቆንጆ ስጦታ አለኝ ተነሽና ላድርግልሽ። ቆሜ ነው የምትደረግልኝ? የሳይ ትላለህ? እውነት የቱ ጋር ነለች? ይሄን ይዤ ነው እንደውም አይጨፈነው። እንዴት እንደሚያምር እዚህ ጋር ነው እዛ ጋር ነው። ኧረ እዚህ ጋር ነው እንጂ መሆን ያለበት ፊት ለፊት ቦታ ይመረጥለታል ለስጦታ እንዴ? አዎ ቆንጆ ስጦታ ነው እንዴ? ምሳ አይንሽ ጨፍን ለዙር ነው ጨፍን ለዙር። አዎ ምን አይነት እንደዚህ ሻለ እያየሽኝ አይደለም አይደል? አይ ጨፍን ታዲያው ስለዚህ ጨፍን ያለው አተስ ጨፍንሽ ላይሽ መንገድ ይችላል። አሁን ምንም ይገባሻል። ከዚህ በላይ ሲያንስሽ ነው። በጣም አመሰግናለሁ። ግን አሁን ይሄ 2 ወርቅ ነው። እዚህ ጋር አለ፣ ይሄ አለ።
አውልቄ ነው ማስቀምጠው ያኔ ሁለቱን አይደለም የሆነ በነገር ላይ ሰሞኑን ማለት ነው የሀገር ውስጥ እኮ አሉ አይ ነው እሺ ጀርባውን አይቼ ነው ማቀው እንዴ የሀገር ውስጥ አይደለም በጣም አው አሪፍ ነው እንዴ ያኛውን ነው ተተሽቆምዘው አይደለም ሁለቱንም ለመሰለ ይፋዊ ሌብነት ተጀምሯል ሰሞኑን ወርቅ እየተዘረፈ እንዴ ሌቦች ምናምን በጣም በዝተዋል እኔ ራሱ ሌላ ገዝቼ ያረኩት እኮ እና ታዲያ አንተ ስትዘረፍ አይቼ እኮ ነው ይፋዊ ሌብነት ተጀመረ ይሄንንም እንዳይጨምር እኮ ነው ፕሮግራም ሲኖርሽ ምናምን ከእኔ ጋር ምናምን ስንበላ ምናምን ታደርጊያለሽ በቃ ደስ ይለኛል ማለት ይሄ ሲያንስሽ ነው ከዚህ በላይ ብዙ ነገር አለች የሚቆም ለልደት ወይ በጣም አመሰግናለሁ የኔ ደስታ ወይኔ ብቻ ደስተኛ ነኝ ቴንክ ዩ በጣም አመሰግናለሁ በእውነት አንተ በጣም ጥሩ ሰው ነህ አይደለ የዋህ ነህ ዛሬ እግዚአብሔር ከምሬን እኮ ነው ብዙ ሰዎች ብዙ ነገር አሉ ተናገሩ ብቻ እንዴት ነው አንተም ወንድ ነህ እጅህን ማንሳት አያቅትም መገፈታተሩ ምናምን ይኖራል ግን ደግሞ በቃ ብዙ ነገር ነው ማየት የቻልኩት በዛ ወሩ በሉቻው እንጂ ጉልበቴ ምናምን በቃ ለዛም ሰው አይ ከሆነ ለኔ ምሬ ነው በጣም ሳይለንት ሆነ ነው ትግስትን ከዩብ ተሞርለና መጽሐፉ የቤቱ ሰው አይ በጣም ጥሩ ነው ደስ ይላል እንደዛ ስለሆነ ላንቺ ደግሞ ምን ቢሆን ምን ችግር አለ እንዴ እንኳን ተራ ውሃ መደፋት ምናምን የሆነ ነገር ምናምን አንገቴን ይሰጥሻል እኮ ያንስሻል አንቺ ብቻ እንደዚህ ምን ይሳቂ አመሰግናለሁ በእውነት ደስ ሲል እንድች አዝነሽ እንድች እንኳን አዝነሽ ላይሻል አራኒ አዘኔኮ እንዴ መንገድ ተላለፈ አይ ሚሉ ከሆነ ደግሞ ያንን ገንዘብ ሰጥቻቸው ካደገ ይልቁ ካደረጋቸው ለምዳሩ ለእንደዚህ የሰው ገንዘብ ተባከ አይ ምን አለው ግን እኮ ማለት ነው በይፋ ቢጠይቁ ኖሮ ኖርማል ነበር የሆነ ቦታ እንዲተባረዋል መሰለኝ አንዳንድ ሰዎች አይ የሆነ ገንዘብ ገባቸዋል አንደኛው ደግሞ ለኔ ያሽቃብጣል ሞከረ መሰለኝ ዘራዋጣኝ እኔ አልፈልግም ለሷ ሐሳብ ይሆን አንዱ ጭራሽ ራቅ ምናምን ይለኛል ህይወትሽ ነበርሽ ሰው ነው እሱ ገርሞኝ እኮ ነው ከምን ከዛ አይ ያልፈልግ ምናምን አልኩ ማለት ነው እና እዛ ሰሞን ደግሞ ጠፍቶ ነበር እዛ አካባቢና አይ ቲንክ እንዲቀይ ካርድ አሳይ ገራው ተብሎ ሰሪው አንሰልኝ እንደዛማ ሳይሆን ሩት ቦታ ስተን አኖራችሁ ታችሁ በጣም የሚያስተላልፍ እና ሩት እንዴት ይሳል አሎል ካንተ ናፍቆት በስተቀር ማለት ሰሞኑን ጠፍተህ ሳንገናኝ አይ ትንሽ ታንገላታው ወርቁ አያምርም እኮ ያን ያህል አንቺ ላይ ስለሆነ በጣም ያማረው እንጂ አንቺ አሳመርሽው እንጂ እሱ አያምርም ወይ ስለዚህ ከመስቀያ ምን አምርብሻል አይ ነው ማን ሰው ጠፍተሻል እንዴ ማን ማጣው ሰላም ነው እንዴት ነህ ሁሌ ግን እኮ አረፈድክ ረብሽኩኝ መሰለኝ አይ ተቀድመሃል ግባ ኮተቱን ተቀበልን አስቀምጭ አይ እንኳን ተወለድሽ ማለት ነው አመሰግናለሁ በጣም ቴንክ ዩ ትናንትና መምጣት አልቻልኩኝም እና ያው ቴክስት አድርጌልሽ ነበር መልካም ልደት እንኳን ተወለድሽ አመሰግናለሁ ቴንክ ዩ ሰው ይኖራል ብዬ አልጠበቅኩም ነበር አሁን ማለት ብትደውልልኝ ጥሩ ነበር ከዚህ በፊት ተደውለን ነው የምንገናኘው ስላልከኝ እናም ቃል ስለተገባባ ማለት እኔ የሚደብረኝ ነገር እንዳታረጊ ምናምን ስላልከኝ ኢትስ ኦኬ ብዬ አልፌዋለሁ ቤት ተወለድሽ ብዬ ስላሰብኩ ነው ይቅርታ በጣም ይቅርታ ለዛ ነው ኢትስ ኦኬ ችግር የለም ስጦታውን ልትቀበይ ትችያለሽ አስቀምጡት ተቀበል ችግር የለም ይሄን ማስታወሻ እንዲሆንሽ ነበር Thank you. አመሰግናለሁ
እሱን እንኳን ተገበዩ ችግር የለውም ተገበዩ ኖሮ ብሏል አመሰግናለሁ ቴንክ ዩ እሺ አትገባም ብቻ ተኝቷል ማየት ከፈለክ አይ ይራሉ ችግር የለውም መልካም ልደት ለማለት ነው እንኳን ተወለድሽ ሌላ ቀን እመጣለሁ እናመሰግናለን ቴንክ ዩ ቀመጥ ወይስ እንዴት እናድርግ እንቀመጥ እንቀው ምን እናድርግ ይህን ቆሻሾች ሰብስቢውና ቆሻሻ ላይ ጣያጩ ኮተቶቹን ማለት ነው ተቀድሟል ና ቁጭ በለው ቁጭ አትልም ምንድነው ግን ሁሌ ግን እኔ እዚህ ቤት ስመጣ ማንኛ እኔ እንጃ እንትን ነው ጠረን ኮቴ የምርሽ ሁሉም ሰው ያሸተተ ነው የሚመጣው እንደዛ መሰለኝ እኮ ግራ ገባኝ እኮ እንዴ ምን ከምሬን እኮ ነው አይ ከምሬን እኮ ነው ይናገራል መሰለኝ ጠረን አይደለም ረሳ እንዴ ከዚህ በፊት ረሳ ሰው እኮ አለው ማን እንዳለው አላውቅም እዛ ታች ያሉት ወያሉት ምናምን ጎዳና ላይ ወያሉት ምኖቹ ብዙ ሰው አለው አብርሽ ግን ለምንድን ነው እነዚህ እንትን የሚላቸው ምናምን ሰዎች አሉት ለምንድን ነው በዚህ ልክ ግን ሰው ማን ነበር ጀሌዎችን ሰብስብልኝ ሰማውታለሁ አይ በጣም ተናዷል ባይናደድ ጥሩ ነበር ግን እቺ ላይ የሚጠብቀን ይመስለኛል እንዴ ለምን ያ ጉራውን አብረን እንወጣለን ሌላ ነገር እንዲፈጠር አልፈልግም እኔ ዛሬ እንዴት ይፈጠር እኔ ያለው እንዴ አይ ኖ ካንተ ጋር ሌላ ነገር እንዲፈጠር አልፈልግም ነው አይ ግን በጣም የተናደደ ይመስለኛል በቃ ጭራሽ ተናዱ እኮ ማውራት ከብዶታል አይ ልኩ ማውቀው አሪፍ በዚህ ልክ ምን ቸገረን ግን ማለት በቃ የራሳችን ነገር ኢንጆይ እናድርግ አይመስልም ፎቶሽን አየሽ ኦ አርታይ አይሽ ልክ እንደዚህ ስክሪን ሴቨር ሆኛለሁ ማይ ጋድ ልቤ ውስጥም እንደዚህ ነው የተቀመጥሽ ታድይ ሁሌ እንደዚህ ነው ማበራው ደግሞ በጣም የሚያምሩ ፎቶሽን ያደረኩት የትላንትናው ማለት ነው ቴንክ ዩ አምሮብሽ ነበር በጣም እኮ አልታወቀሽም መሰለኝ አምሮብኛል እንደዚህ በጣም ቴንክ ዩ አመሰግናለሁ በእውነት ደስ ይላል ደስ የሚል ጊዜ ነበር ያሳለፍነው ፋሚሊዎቼ ሩታ እንግዲህ ደስተኛ ሆናለች እንደምታውቁ ሀሳባችን ተሳክቷል ያው ዝተን እንደገባ ነው አልቀረንም ይሄው ሩታን አግኝተናታል ደስተኛ ሆናለች እውነት ለመናገር በጣም ደስተኛ ነኝ ፈጣሪ ይመስገን ማለት በደንብ ፊቴ ላይ ማየት ይቻላል ብዬ አስባለሁ ለነገሮች ምናምን የሚታየው ነገር ብቻ ግልጽ ነው በደንብ አይደለ በጣም እና ፈጣሪ ይመስገን ከዛ መካከል ደግሞ ደስተኛ ያደረጉ ሰዎች ምንም ማለት አይደለም አስመስከረካል እንዴ ሞራል ማለት አይደለም እና ወይ ምሳ ልጋብዝሽ ውጪ እንብላ እውነት ማለት ነው እሺ ቆይ ጠብቀኝ መጣ ስልክን ይዤብክ መጣ